ሰላም ከሽምሽቱ 6 ሰዓት ወይም 7 ሰዓት በኢትዮጵያ አቆጣጠር ባልና ሚስት ተኝተዋል። ሰላም ነው። እንደ ድንገት በረንዳቸው ላይ ጫጫታ ይሰማሉ። መጨቃጨቅ ይመስላል እና ድምፁ እየጎላ ሲመጣ ባልየው ብድግ ይልና ጫጫታውን ሰምተሻል ይላታል ለባለቤቱ። ተኝታ ነበርና አዎ ሰምቻለሁ፣ ግን አርፈተኛ ማታ ነው ምሽት ነው ብላ ትለዋለች። ስትለው ባልየው አይሆንም ማለት አይሆንም፣ ወጥቼ መገላገል አለብኝ አለ። አንዳንዴ ዘራፍ የምንላት ነገር አለች አለ። አንዳንዴ የሚስትንም ብዙ ጊዜ የሚስትንም ሀሳብ መቀበል ጥሩ ነው፣ ከብዙ ነገር ያድናል ማለት ነው። እዛ ከላይ አንድ ብርድ ልብስ አላቸው። ያቺ መቼም የማታልቋ የምትባለዋ ብርድ ልብስ፣ ያቺን ብርድ ልብስ ሸፈን ያደርግና እሷ ባንሶላ ነች። ባለቤትየው በሩን ከፍቶ ሲወጣ ልክ በሩን ከፍቶ እንደወጣ አንደኛው ብርድ ልብሱን አፈፍ ያደርግና ሲሮጥ ተከታትሎ ይሮጣል። ብርድ ልብሱን ይዘው ማለት ነው። በኋላ በሩን ዘጋና ገርሞት በሩን ዘግቶ መለስ ሲል ወደ ቤቱ ሲገባ ሚስትየው በአንሶላ ለብሳ እንደተኛች፣ እንዴ ታረቁ? በምንድን ነው የተጣሉት? ትለዋለች። ወዲያው ጸጥታ ሲሆን እንግዲህ የምታስበው ባሏ አስታርቆ የገባን የመሰላት። በኋላ በምንድን ነው የተጣሉት ስትለው አይ የተጣሉት በእኔ ብርድ ልብስ ነው፣ የኔም ብርድ ልብስ ሲያገኙ ታረቁ ብሏታል ይባላል። ይህን ዛሬ ያወራሁት ትንሽ ፈገግ የሚያስብል ነገር ስለሚያስፈልግ ነው። አንዳንዶቻችን እንግዲህ 20 ዓመት ሞላን ከሳቅን። ስለዚህ አንዳንዴ መሳቅ ይገባል። ጭቅጭቅ፣ ክርክር፣ ንዝንዝ አንዳንዴ ቆም ብሎ እንዲፈገግ ያለ ነገር ማዳመጥም ጥሩ ነው። በዚህ መሀል ምልል ነው ሁልጊዜ መደማመጥ ማለት አንዱ ያለውን አንዱ ማዳመጥ። አንዳንድ ጊዜ እየሰማን በአንድ ጆሮአችን አዳምጠን በአንድ ጆሮ የምናፈሰውና እዚህ ሀገር ምን ይሉታል መሰላቸው? አሜሪካን ሀገር ማይ ዌይዝ ሃይዌይ ይሉታል። ማይ ዌይዝ ሃይዌይ፣ በቃ በእኔ መንገድ ካልሆነ አይሆንም የምንለው ነገር እንደዚህ ያስከፍለናል። እንደዚህ ወንድማችን ያለንን ብርድ ልብስ ተያይዘው ይዘውብን ይሄዳሉ። የማናውቀው ነገር መግባት አንዳንድ ጊዜ አያለሁ። ቲክቶክም ላይ ሰዎች ጥልቅ ብለው ይገባሉ። ምን እንደሆነ ማያውቁ፣ ምን እንደተፈጠረም ሳያውቁ ይገባሉ። ጥልቅ ብለው ይገባሉ። የኔ አስተያየት ይላሉ። ኦኬ ሰምተዋል ስለምን እንደምናወራ ሲባሉ አይ አልሰማሁትም፣ ግን ገና አሁን እንትን ማለቴ ነው ይላቸው ብዙዎቹ። አንዳንዶቹ ካልሰማችሁ አትግቡ ብለናል የሚሉት ነገር ያስቀኛል። እና በስንት ፐርሰንት እንደተመደበ አላውቅም። ፐርሰንቱ ይለያያል። በማያገባቸው ገብተው የሚሞቱ ሰዎች ብዙ ናቸው ይባላል። በቃ እና በፐርሰንት እንግዲህ አልተረጋገጠም፣ በሳይንስ አልተረጋገጠም እንዳለው ልመነ በዚህ በቁጥር ባይረጋገጥም በማያገባን ገብተን የምንሞትበት የምንደፋበት ብዙ ምክንያቶች አሉ። መጀመሪያ እናዳምጥ። ሰውየው ደግሞ ሲናገር፣ አንድ ሰው ሲናገር ከማዳመጥ የራሳችንን አዳምጠን ቶሎ የምንናገረው ነገር ትዝብት ውስጥ ይከተናል። እናዳምጥ። ሰውየው ምንድን ነው ያለው? ምን ለማለት ፈልጎ ብለን አእምሯችንን እንትን ብለን ተረጋግተን ማዳመጥ
ያስፈልጋል። እንግዲህ እንደ ቀልድ ያወራሁላችሁ ፈገግ ቢያሰኝም እንደዚህ አይነት ነገሮች በብዙ ጊዜ በዚህ በማህበራዊ ሚዲያው እየሰማን ነው። በሰላም እኔ አንዳንድ ጊዜ ዋጋውስ ምንድን ነው እላለሁ። ከሰላም በላይ እኮ ምንም ነገር የለም። ደህና ቤቴ ቁጭ ካልኩበት ትልቅ ብዬ ገብቼ ሳንዱች የምሆንበት ጊዜ አለ። ሳንዱች ትሆናላችሁ። በቃ ትገቡና የሆነ ቲክቶክ ዓለም ላይ የሆነ ጉዳይ አጋጥሟችሁ እናንተ በሆነ ስትል ለመመለስ ጥልቅ ብላችሁ ትገባላችሁ። እኔም አስተያየት አለኝ ብለን ገባና ከዛ ከግራ ከቀኝ ባላገባው ነገሩ ተቀይሮ ጭራሽ እኛ ጥፋተኛ ሆነን የምንወጣበት ብዙ ነገሮች አሉ። እንደዛ ነገሮች መረጋጋት ባለን ጊዜ ማዳመጥ፣ ይሄ ነገር ምንድን ነው ብላችሁ ማዳመጥ ያስፈልጋል። ብዙ ጊዜ ያስፈልጋልና ይህን ለማለት ነው። እንግዲህ በዚህ የኔ የውቤ በረሃ የዩቲዩብ ቪዲዮ የውቤ በረሃ የቲክታክም አለኝ። እዛም ጋር የማቀርባቸው የሙዚቃ አንዳንድ ነገሮችን ያየኋቸውን ከተማ ውስጥ ያየኋቸውን ድንቅ የሆኑ ነገሮች በሙዚቃም በመዝሙርም እያደረግኩ አቀርባለሁ። እሱን ተከታተሉ። ያው ዘሴም ነው ነው ያው እንግዲህ እንደዚህ አይነት ነገሮች አሉ። መረጋጋት ይኖርብናል። ባየነው ነገር ቶሎ ገብተን ማናቀው ረብሻ ውስጥ እንዳንገባ፣ ተኩስ ግርግርም እንዳይፈጠር፣ ድብድብም እንዳይፈጠር መግባት ማወቅ ይገባናል። እና እንግዲህ አባታዊ ምክር ነው መመክራችሁ። እንግዲህ በየጊዜው እንደዚህ አጫጭር ያሉ ነገሮችን አቀርባለሁ። ፒስ አውት ዳንኤል።